ለዩኤን ደብዳቤ ጻፈው መለስ ነው ኑና ሬፈረንደም አካሂዱ ብሎ መጀመሪያ ኢሳያስ ለዩኤን ደብዳቤ ላከ ኑና ግዳጃችሁን ተወጡ ሬፈረንደም አካሂዱ ብሎ መለሱለት ደብዳቤውን እኛ እናቅህም ነው አቶ ስብሐት ነጋ ህወሓት ማዕከላዊ ኮሚቴ ውስጥ ነው ይሁን ስራ አስፈጻሚ ውስጥ ኤርትራውያኖች አሉ ይባላል እውነት ነው ወይ ሲባሉ ምንድነው ምን ይያልክ ነው አይ ኤርትራ የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ እኔም ራሴ ኤርትራዊነት አለብኝ በሙሉ 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ ሌሎችም በሙሉ የኢትዮጵያ የባህር በሮች ነበሩ በታሪክ አጋጣሚ ኤርትራ ራሷን የቻለች ሀገር ስትሆን አሰብን ጠቅልላ ግን የገረመኝ ነገር ማለት መጀመሪያ አካባቢ ስናነሳው ስለነበረ ማለት ነው ይሄ የባህር በር እንደው ጸረ ኢትዮጵያ ሆነ አቋም ያለው ሰው ካልሆነ በስተቀር ይሄን አለመቀበል የሚችል ምንም አይነት ትውልድም ሰውም ፖለቲከኛም ምሁርም ሊኖር አይችልም ብለህ ሀሳብ አቅርባለና ቅድም ደግሞ ስታነሳቸው የነበሩ ግለሰቦች አሉ እነ ስብሐት ነጋ አንቱ ታወኔ እውነት ለመናገር እንግዲህ እነሱ በዛ ልክ ከኤርትራ ጎን እንቆማለን ያሉበት ወቅት እንደነበረ ነው እንግዲህ እየነገርከኝ ያለው ትክክል አሁን ይሄን ነገር ስታዩ ማለት በተለይ አሁን ላይ ከሻቢያ መንግስት ጋር ከግብጽ መንግስት ጋር እንዲተገናኝቶ እንዲጽምዶ በሚል ቃል ጽምዶ ማለት ያው እንዋሃድ አይነት ነገር ተዋሃደን ተባብረን የሆነ ነገር እናርግ አይነት ነገር ነው ትርጉሙና እንደዚህ አይነት እንቅስቃሴዎች ደግሞ ሊደረጉ ናቸው እንደው ከዛ ጋር የተገናኘበት ነገር የለም መጀመሪያ ስብሐት ነጋ ከነገረ ሐሳብ ጋር በትክክል እንደውም ደግሞ ሌላም ነገር ሰምቻለሁ ኢንተርቪው ተጠይቀው አቶ ስብሐት ነጋ ህወሓት ማዕከላዊ ኮሚቴ ውስጥ ነው ይሁን ስራ አስፈጻሚ ውስጥ ኤርትራውያኖች አሉ ይባላል እውነት ነው ወይ ሲባሉ ምንድነው ምን ይያልክ ነው አይ ኤርትራ የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ እኔም ራሴ ኤርትራዊነት አለብኝ ብለው የተናገሩት ነገር አሁን ቅርብ ጊዜ አይቼዋለሁ በሁለት ነገር የሚያነክሱ ሰዎች ነበሩ እኔ እንደውም አንድ ጊዜ ሚስጥር የሚሆንብኝ አንድ ጊዜ የህግ ማስከበር ዘመቻው የነበረ ጊዜ የህወሓት ኃይሎች በአብዛኛው ወረራ ይፈጽሙ የነበረው በአፋር መስመር ነበረ ለምንድነው የሚል ጥያቄ ይፈጥርብኝ ነበር ለምንድነው ያንን ኤሪያ የመረጡት ምክንያቱም ብዙ ኦፕሬሽኖችን ሊያደርጉባቸው የሚችሉ ኤሪያዎች ነበሩ ነገር ግን ጥሰው ወደዚህ የሚመጡበት በአፋር ክልል ወደ ቀይ ባህር ለመሻገር ነው ምንድነው ግራም ይገባኝ ነገር አለ ማላቀው አላውቀውም ለጥያቄው መልስ አላገኘሁለትም እስከዛሬ እና ስለዚህ ፐርፐዝ ያለው ይመስለኛል በጣም የተጠና የተደራጀ ነገር ያለው ይመስለኛል የባህር በሩን አንፈልግም የሚለው ቃል ከኤርትራ ጎን እንቆማለን የሚለው ንግግር እና ሌሎችንም ነገሮች እንደዚህ ወደ አይምሮዬ ሳመጣቸው ሳስባቸው ሳሰላስላቸው በጣም ይሄ በአመት በሁለት አመት በ10 አመት ምናምን በ20 አመት ሳይሆን ለዘመናት ለ100 አመት የሚሆን የተጠና ጥናት ያለ ይመስለኛል ስለዚህ የጠቅላይ ሚኒስትር አብይ ጥያቄ ይሄንን የረጅም ዘመን ጥናት የሚሰብረና ይሄንን ነገር ፉርሽ የሚያደርግ ሆኖ ስለተገኘ ይመስለኛል በዙሪያው መንጫጫትን የፈጠረው እንጂ እውነተኛ ኢትዮጵያ የባህር በር ብታገኝ ይከፈዋል ብዬ አላስብም እውነተኛው ኢትዮጵያዊ ይሄን ግን እኮ በአንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው ላለፉት 27 አመታት እንግዲህ ኢትዮጵያ እንደ ማለት የፌደራል መንግስቱን ተቆጣጣሪ የነበሩ ሰዎች ናቸው ከዛ በኋላ ያለው እንዳልሆነ ማለት ነው በአንድ በኩል ደግሞ አሁን ከኤርትራ ጎን መቆም እንደሚችሉ ከድሮ ጀምሮ ሲናገሩ ሲተርኩት የነበረ ነገር እንዳለ ነው እየሰማን ያለው አሁንም ማለት ነውና ምን ማለት ነው ይሄ ማለት እነዚህ ሰዎች ኢትዮጵያውያን አይደሉም ማለት ይሄ መላምት ያስፈልጉም በነገራችን ላይ ግልጽና ግልጽ ስለሆነ ማለት ነው አሁን አንተ እንደምትለኝ የባህር በር ጥያቄ ካነሳ አንድም ጭንቅላትህን አንድም ደግሞ ከኤርትራ ጋር ወግናለን የሚል ሐሳብ እንደተነሳ አይታ በዚህ በቅርብ ጊዜ በነበረው ጦርነትም
ቀጥታ እንዳልከው ወደ በሚል ያርገው ወደ ማለት ወጪና ገቢ በመናደርግበት አካባቢ ለመዝጋት ነው ጥረት ሲደረግ የነበረውና ከዚህ ተነስተኮ እውነቱ ማግኘት የሚቻልበት እድል አለና ምን ማለት ነው ይሄ ራሱ በተራዘመ አመት ምን ታስቧል? አሁን ኢትዮጵያን ማስተዳደሩ አይደለም ያ መንግስት በዛን ጊዜ የነበረው መንግስት በዛን ሰዓት ኢትዮጵያን መግዛቱ ማስተዳደሩ የማዕከላዊ መንግስት ስልጣን በእጁ መሆኑ አይደለም። ከ100 ዓመት በኋላ ምን ያስባል? ከ50 ዓመት በኋላ ምን ያስባል? ለልጆቹ ለልጅ ልጆቹ ለሚላቸው ምን ያስባል የሚለው ነገር ነው። በነገራችን ላይ ይሄ ሐሳብ የትግራይ ህዝብ ሐሳብ አይደለም። ይሄ እኔ ትግራይ ብዙ ጊዜ ተመላልሻለሁ። በጣም ጥሩ ንጹህ ኢትዮጵያውያኖች ናቸው የትግራይ ህዝቦች። ጥሩ የኢትዮጵያ ፍቅር ያላቸው በኢትዮጵያ አንድነት የሚያምኑ ናቸው። ይሄ ሐሳብ የትግራይ ህዝብ አይደለም። ከውስጣቸው የወጡት ህወሓት ከፍተኛው ማማ ላይ ያሉት ግን አይ ዶንት ቲንክ አልመስላለኝ የረጅም ዘመን የረጅም ዓመት በ100 ይሁን በ50 ዓመት ይሁን ሊያስፈጽሙ ያሰቡት በባህር በር ጉዳይ ላይ አንድ ነገር አለ ብዬ አስባለሁ እንጂ ባድመ የናንተ አይደለችም የኛ ናት የናንተ ናት ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ጦሩ እኮ ቡሬ ደርሷል አይደለም? ቡሬ ከዛ በኋላ እኮ ቀዶ መሄድ ይችል ነበር። ልክ በዚህ በኩል ቀዶ እንደገባው ማለት ነው። ምንድነው ጉዳዩ ብለስ እንትን ሲል ጥናት ይፈልጋል። እንዲሁ በመላምት መናገር አይቻልም። ጥናት ይፈልጋል። ግን አንድ የሆነ የታሰበ ነገር በጣም በረጅም ዓመት ሊሰራ የታሰበ ነገር አለ ብዬ ማሰብ ችያለሁ እኔ። ይሄ ማለት ኢትዮጵያን የባህር በር አልባ አድርጎ በቀጣይ ያንን የባህር በር ለማንና እንዴት ሊያደርጉት እንደነበረ የተዘጋጁበት ነገር ይኖራል ብዬ እንደ ጥላሁን አስባለሁ። በሙሉ 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ ሌሎችም በሙሉ የኢትዮጵያ የባህር በሮች ነበሩ። በታሪክ አጋጣሚ ኤርትራ ራሷን የቻለች ሀገር ስትሆን አሰብን ጠቅልላ ይዛ ሄደች። በምን ህጋዊ አቋም በምን ህጋዊ መስፈርት ሲባል የግለሰቦች ፈቃድ ብቻ ነው። ሰማያመር ኤርትራ ብናይ ግለሰባት ፈቃድያ ተገንፂላ አሰብ ብናይ ግለሰባት ድሌት ያ ኤርትራ ተዋሂባ ቶም ግለሰባት ማን እዮም? መለስ ዜናዊ፣ አቦይ ስብሓት ካልኦቶም ማለት እዩ። እዚ ን20 ገለን ዓመት ሙሉ ኣብ ልቦም ሓቢኦም ዝፀንሑ ቄሚ ትግራዋይ ካብዚ እንታይ ትመሃር? ኤርትራውያን ችግር የለን ብሓይሎም እዮም ዝነብሩ። እዚ ሰብ እዚ ኤርትራ ብሓይላ በፍንጫ ስዒራ ንደርጊ ደምሲሳ ሉዓላውነታ ከም ዘኽበረት ኣይፈልጥን። እዚ ኩሉ ዓመት ኤርትራ ኣብ ልዕሊ ኣብ ግዛት ጣልያን ከላ ኤርትራ ሃገር ኣካልና ኢሎም ከም ዘይተዋግኡላ ክዛረብ ኣይደልን። እዚ ሰብ እዚ ኢትዮጵያ ብዙሕ ወደባት ነይሮም ሓራ መሬት ደቂ ራያ ብምሉኦም እዩ ዝብሎም ኣክቲቪስቶም በልዎም ገሊኦም በልዎም ብምሉኦም ደሞዝ ነይሮም መን ከፍሎም ነይሩ? ወዲ ራያ ተስፋይ ወዲ ራያ ጓል ራያ ትፈልጥዋ ኢኹም 4ይ ክፍሊ እያ ሽማ ክትፅሕፍ ዘይትኽእል እሳ ከይተረፈት ካብ ሓራ መሬት ይኽፈላ ነይሩ ኣክቲቪስት ተባሂላ ድማ ይኽፈላ ነይሩ። ምክንያቱ በጀት ናይ መንግስቲ ገንዘብ ናይ መንግስቲ መዓት ብዙሕ እዩ። በዚ ደስ ዘይበሎም ደቂ ተንቤን ድማ ንባዕሎም ናይ ሰራዊት ኣብ ተንቤን ኣብ ሓራ መሬት ዘሎ ሰራዊት ቋፀሮ ጀሚሮም ሕጂ ብምሉእ ኣብ ሓራ መሬት ዘሎ ሰራዊት ብምሉእ ኣብ ትሕቲ ደቂ ተንቤን ፅቡቅ ኣሰይ ሕወሓት ናይ ዓድዋ እንዲኹም ትብሉ ነርኩም በሉ ኺዱ ሕጂ ድማ ናይ ባዕልኩም ሰራዊት መስርቱ ሕጂ ድማ እቶም ኣብ ሓራ መሬት ዘለው ደቂ ራያ ጎቲትኩም ኣውፅዎም ሞ እንተስና ቤንሻንጉል ጉሙዝ ወይ ምስ ናይ ሱዳን ሰራዊት መኒ ሕሚቲ ምስ ኮይኑ ከዋግኦኩም ኣው ከንትሞቱ ክትሞቱ እዮም። ለዩኤን ደብዳቤ ጻፈው መለስ ነው ኑና ሬፈረንደም አካሂዱ ብሎ መጀመሪያ ኢሳያስ ለዩኤን ደብዳቤ ላከ። ኑና ግዳጃችሁን ተወጡ ሬፈረንደም አካሂዱ ብሎ መለሱለት ደብዳቤውን። እኛ እናቅህም ነው። በዚያም ቨርባል አድቫይስ ላኩለት ሰጡት።
እንደዚህ አይነት ደብዳቤ አዲስ አበባ ላይ የተቀመጠው ሰውዬ ከላከልን አባላችን ስለሆን እንቀበላለን ብለውትና ወዲያው ሮጦ መጣና ጻፈ አለው። ትንሽ አንገራገረ፣ ውሸቱን ነው ግን በኋላ ጻፈ እና የወያኔም ግፊት መሆኑ ምንም ጥያቄ የለውም ለማለት ነው። እዚህ እንዲሆነው አልፈለገውም በፍጹም በምንም አይነት እንዲገነጠሉ ነው የፈለገው። አዎ ምክንያቱም ሚኒማም እዚህ ውስጥ ቢቀሩ ስልጣን ይካፈላሉ። ያውም የአንበሳውን ድርሻ ሞስት ላይክሊ ኢሳያስ ፕሬዚዳንት ይሆናል። ይሄን አልፈለጉም። እኔ ነግሮኛል የእነሱ አባል ስሙን መናገር አልፈልግም። 15 ዓመት ታግለን ሌላ ሰው እንዴት ፕሬዚዳንት ይሆናል አለ። ስልጣኑን በቃ ጥሎሽ መስጠት ነበረባቸው። የስልጣን ተካፋይ እንዳይሆኑ